ዛሬ እስቲ እኔ የምጠቀመውን ዳሽካም ላሳያችሁ። እኔ ላለፉት ብዙ ሳምንታት የምጠቀመው ዳሽካም ነው። ከብዙ ነገር አንጻር አይቼ ነው የገዛሁት። ከዋጋ አንጻር በጣም አሪፍ ነው። ከጥራት አንጻር 4K ድረስ ይቀርጽላችኋል፣ ከፊትም ከኋላም ይቀርጻል። ከዛ በተጨማሪ ደግሞ ፓርኪንግ ሞድ ላይ ሆኖ ሞሽን ዲቴክት በማድረግ ቪዲዮዎችን ያስቀምጥላችኋል ማለት ነው። ለምሳሌ ፓርክ አድርጋችሁ ቤታችሁ ገብታችሁ ወይም ደግሞ የሆነ ካፌ ገብታችሁ ምናምን ነገር ብትገጩ መኪና ምናምን ቢገጫችሁ ላታውቁት ትችላላችሁ፣ ላሽ ሊላችሁ ይችላል ማለት ነው አንዳንድ ሰው እንደዛ አይነት ነገር ሀፕን ቢያደርግ ፓርኪንግ ሞድ ላይ ሆኖ ሞሽን ዲቴክት በማድረግ ራሱ ቪዲዮዎችን ቀርጾ ያስቀምጥላችኋል። ለምሳሌ እኔ ማታ ስገባ ፓርክ አድርጌ ወደ ቤቴ ከገባው በኋላ ጠዋት መጥቼ መኪናውን ሳስነሳው ያስቀመጣቸውን ቪዲዮዎች ቼክ እንዳደረግ ይነግረኛል። ፓርኪንግ ሞድ ላይ ሆኖ በሩቅ እንኳን ሰዎች እንኳን ሲያልፉ ቪዲዮ ያስቀምጥላችኋል ማለት ነው። ኢንጂን እንደዚህ ባትሪ ምናምን ብዙ አይበላም። ኢንጂን ማስነሳት አይጠበቅባችሁም። ያው ትንሽ እንትን ታደርጉታላችሁ። መጀመሪያ ይሄንን እንደገዛችሁ ቀጥታ ከዚህ ከእንትኑ ጋር ኮኔክት ስላደረጋችሁ ሳይሆን ከፊውዝ ጋር ምናምን የሚገናኝ ነገር አለ። እሱን ዩቲዩብ ላይ ሰርቻለሁ፣ ግን እንደየመኪናው ምናምን ስለሚለያይ ደግሞ እሱን በራሳችሁ የምታስተካክሉት ነገር ነው። ለማንኛውም ይሄ ካሜራ የሚገርም አይነት ጥራት አለው። ጥራቱን ደግሞ ላሳያችሁ። ይሄ በቀን የተቀረጸ ነው። እዚህ ጋር ያለው ከፊት የተቀረጸ ነው። እዚህ ጋር ደግሞ ከኋላ ነው። ይሄ ካሜራ ከውስጥ አይቀርጽላችሁም፣ ከፊትና ከኋላ ብቻ ነው። ኳሊቲውን እንደምታዩት ነው። ይሄ የቀን ነው። በማታውን ደግሞ ላሳያችሁ። ይሄ ደግሞ በምሽት የቀረጽኩት ነው። የምሽቱም በጣም አሪፍ ነው። እውነት ለመናገር ከዳሽካም እንደዚህ አይነት የቪዲዮ ጥራት አልጠበቅኩም ነበር። የሚገርም አይነት ጥራት ያለው ካሜራ ነው። እንደምታዩት ነው። በጣም ያበደ ነው። ለኮንቴንት ራሱ በጣም የሚገርም አይነት ኮንቴንቶችን ለመስራት ራሱ ይሆናል። አንዳንድ ቦታዎችን እየቀረጻችሁ ጥሩ ቦታዎችን ልታገኙ ትችላላችሁ እና እነዛን ነገሮችንም እንደዚሁ አስቀምጥበታለሁ ማለት ነው። ለዛም ይጠቅመኛል። እየነዳችሁ ሁሌም ይቀርጻል ማለት ያው ስቶሬጅ ምናምን ለሚያሳስባችሁ ሰዎች በዚሁ አጋጣሚ ዳሽካም ነውና ያው በራሱ ጊዜ አውቶማቲካሊ እንትን ያደርግላችኋል። ኦልዶችን እያጠፋ አዳዲስ ቪዲዮዎችን ነው እንትን የሚያደርግላችሁ ሲሞላ ማለት ነው። ኤስሲዲው ሲሞላ ኦልዶችን ያጠፋል በራሱ ጊዜ። ከዛ በኋላ አዳዲስ ቪዲዮዎችን ሁሌም እንትን ያደርጋል ማለት ነውና እየነዳችሁ የተለያዩ ነገሮች ሊያጋጥማችሁ ይችላል። አንዳንድ ኮንቴንት ሊሆኑ የሚችሉ ነገሮች እኔ ለምሳሌ ይህንን የመረጥኩበት ምክንያት የቪዲዮ ኳሊቲውን ነውና እየነዳው የሆነ ነገር የሚገርም ነገር ምናምን ካጋጠመኝ ቤቴ ስገባ ያንን ዳውንሎድ አድርገውና ኮንቴንት አድርገዋለሁ ማለት ነው። የሚገራርሙ አይነት ኮንቴንቶችንም እንደዛ ከዛ ልታገኙ ትችላላችሁ፣ ያልጠበቃችሁትን አይነት ማለት ነው። ከዛ እንግልም ማለት ነው። ይሄ ዳሽካም በጣም ቤስት ነው። ዋጋው $100 ምናምን ነው የገዛሁት። ከዛ በተጨማሪ ደግሞ ፓርኪንግ ሞድ ላይ ሆኖም ደግሞ እንዲሰራ የምትፈልጉ ከሆነ ተጨማሪ የምትገዙት ነገር አለ። ወደ $7 አካባቢ ነው። እኔ ዛኔ በፕራይም ነው የገዛሁት። አሁን ላይ ትንሽ ሊጨምር ይችላል። ዲስካውንት ጠብቃችሁም ወይም ደግሞ ፈልጋችሁ እንትን ልታደርጉ ትችላላችሁ። ምናልባት ጥሩ ዲስካውንት የምትፈልጉ ከሆነ ከታች ያለውን የአማዞን ሊንክ ክሊክ በማድረግ ይህንን ዳሽካም ማግኘት ትችላላችሁ። በተረፈ እንዴት አድርጌ ሴታፕ ምናምን እንዳደረግኩኝ ዩቲዩብ ላይ ዲቴሉን እንትን ብያለሁ። ካሜራው እዚህ ጋር የምታዩት ካሜራ ነው። እዚች ጋር እንደዚህ ትቀመጣለች። በጣም ትንሽ ነች፣ ሚኒ ነገር ነች። እንደገና ገመዱን ደግሞ እንደምታዩት እንደዚህ ሸፋፍኛለሁ። እንደዚህ በዚህ ምናምን ነገር ዞሮ ነው የሄደው። አንደኛው ፓርት እዚህ ጋር ከታች ፊውዙ ጋር የሚገናኝ ነው። የፓርኪንግ ሞዱ በሚሆንበት ጊዜ ነው። እናንተ ፓርኪንግ ሞዱን የማትጠቀሙ ከሆነ ቀጥታ እዚህ ጋር ሲጋራ መለኮሻው ላይ ነው የምታደርጉት። ገመዱ እንደዚህ ነገር ትንሽ እንትን ይልባችኋል፣ ግን እሱን መደባበቅ ትችላላችሁ። የኋላውን ደግሞ እንደምታዩት ነው። ቺቺ ነች። ከዛ በኋላ ምንድነው እዚህ ጋር ሁሌም ይቀርጻል። አሁን ራሱ እየቀረጸ ነው፣ ሪከርድ እያደረገ ነው። እዚህ ጋር የተለያዩ በተኖች አሉ። እንደምታዩት ቪዲዮዎችን እዚህ ጋር ገብቼ ቼክ አደርጋለሁ ማለት ነው። አሁን ይሄ የኋላው ነው እየቀረጸ የነበረው ነው። ቅድም ለምሳሌ የሆነ ሰውዬ እየመጣ ነበር። እሱን ቪዲዮ እስቲ ነው አሁን ቪዲዮ ሲሰራ የነበረውን ፓርት ነው። ያ ሰውዬ ቪዲዮ ኳሊቲው እዚህ ጋር ስታዩት ብዙ ላያምራችሁ ይችላል። እንትን በምታደርጉበት ጊዜ ዳውንሎድ አድርጋችሁ ስታዩት በጣም ያበደ ነው ማለት ነው። እና ዳሽካሙ ይሄንን ይመስላል። በጣም ያበደ ዳሽካም ነው። እኔ ተመችቶኛል። ወደ ብዙ ሳምንታት ተጠቅሜዋለሁ። በደንብ አይቼዋለሁ። የሚገርም ዳሽካም ነው። ሌላው ደግሞ ዳሽካሙ በምገዛበት ጊዜ ምንን ኮንሲደር አድርጌያለሁ? ሙቀትን። ያው ኤሌክትሮኒክስ ዲቫይስ ነውና ቀጥታም ደግሞ ለፀሐይ ደግሞ እንደዚህ ተጋላጭ ነውና ሙቀት ይችላል ወይ የሚለውንም እንደዚህ ዳሽካሙን ስመርጥ እንትን ብየዋለሁ። የሚገርማችሁ ባለፈው 120 ነው 110 ምናምን ደርሶ ነበር ሙቀቱና በዛ ሙቀት እንደዚህ ዳሽካሙን ስትነኩት በጣም ነው የሚያቃጥላችሁ። የሌለ ግሎ ነበር ማለት ነውና ያንን ሙቀት ራሱ የሚችል አይነት ዳሽካም ነው። ቀጥታ እንደዚህ አስቡት፣ እንትኑ ይደረጋል። ሴት ከተደረገ በኋላ ቀጥታ ነው ኤክስፖዝ የሚሆነውና ያንንም የሚገርም የቴክሳስን ሙቀትን የሚችል አይነት ዳሽካም ነው። ሌላ ሳልነግራችሁ ደግሞ ለዳሽካሙ እዚህ ጋር ምናልባት እንትን ላድርግላችሁ። እዚህ ጋር ከላይ የምትታያችሁ ነገር እቺ ነገር ለብቻ ነው የገዛኋት።
ለቪዲዮ ጥራት ብዬ ማለት ነው። እቺ ለብቻ 20 ምናምን ዶላር አካባቢ ነው የገዛኋት። እንደዚህ የተንዛዛ እንዳይሆንባችሁ ነው ቲክታክ ላይ እንደዚህ አጠር አድርጌ የምነግራችሁ። ዩቲዩብ ላይ ግን ከመጀመሪያው ቀን ጀምሮ ከዴይ ዋን ጀምሮ ቆይቷል ይህንን ነገር ሴታፕ ሳደርግ። ከዛን ቀን ጀምሮ ሴታፑን እዚህ ጋር ዋይሪንጉን ምናምን እያንዳንዱ ነገር እንትን አድርጌላችኋለሁ። እሱን ገብታችሁ ዩቲዩብ ላይ ሙጃሜድ ኩሩ የሚለው ዩቲዩብ ቻናሌ ላይ ገብታችሁ ቼክ ማድረግ ትችላላችሁ።